የታቦቱንም ትርጉም የፈጸምኩ ነኝ የሕጉንም ትርጉም የፈጸምኩ ነኝ ያ ሕግና ያ ታቦት ቢያድናችሁም ኖሮ ብር መንገድ ቢሆንባችሁ ኖሮ እኔ ሰው አልሆንም ነበር ስለዚህ ከኔ በርነት ውጭ ሌላ መግቢያ የላችሁም በእኔ አምናችሁ ዳኑ ነው አባታችን አቡነ ገብርኤል የሰማይን ድምጽ እውነትን ስለተናገሩ የደነገጠ ነገር አለ እውነትን የፈረሰም ነገር አለ አንድ መሰረት ፈርሷል የውሸት መሰረት ማለት ድምጹ ግን የእግዚአብሔር እውነትን ለዚህ ነው ሰውን ሁሉ ያስደነገጠው ለምን ስንል እውነት ሲናገር ፍጥረት ሁሉ ነው የሚደነግጠው አይደለም ቤዛነቱ ተነግሮ መወለድ እኮ ነገስታትን አስደንግጧል ኢየሱስ እነሆ የእግዚአብሔር ልጅ የሰው ልጅ ሆኗልና ባለ በዘመናቸው ሞትን በመፍራት በባርነት በስቃይ የነበሩትን ያሳርፍ ዘንድ ነፃ ያወጣ ዘንድ እነሆ የሞትን አለቃ ዲያብሎስን ሻረ ገደለ ይላል ክብርና ምስጋና ለአምላካችን ነው አው የሞት አለቃ የሞተው በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ሞት ነው ዕብራውያን ምዕራፍ 2 ቁጥር 14 ላይ ሐዋርያው ቅዱስ ጳውሎስ ባለ በዘመናቸው በባርነት በፍርሃት የነበሩትን ሁሉ ያሳርፍ አባታችን አቡነ ገብርኤል የሰማይን ድምጽ እውነትን ስለተናገሩ የደነገጠ ነገር አለ እውነትን የፈረሰም ነገር አለ አንድ መሰረት ፈርሷል የውሸት መሰረት ማለት ድምጹ ግን የእግዚአብሔር እውነትን ለዚህ ነው ሰውን ሁሉ ያስደነገጠው ለምን ስንል እውነት ሲናገር ፍጥረት ሁሉ ነው የሚደነግጠው አይደለም ቤዛነቱ ተነግሮ መወለድ እኮ ነገስታትን አስደንግጧል ኢየሱስ ስለ ሁሉም ቤዛ የሆነ ኢየሱስ ክርስቶስ የክርስቶስ አስተራቂነት የደም ዋጋ ከፍሎ በካሳነት በቤዛነት ነው አስተራቂነቱ የስልጣን ምልክት ታላላቅ ነገስታት የሚያስቀድሱበት ማለት ነው ስለዚህ ነብዩ ቅዱስ ዳዊት ቤተ ምንኛ ያማረ ነው ገላትያ ምዕራፍ 2 ቁጥር 16 ላይ ሰዎች ሕገ ኦሪትን ጠብቀው መዳን እንደማይችሉ ገላትያ ምዕራፍ 2 ቁጥር 16 ላይ ሰዎች ሕገ ኦሪትን ጠብቀው መዳን እንደማይችሉ